ምንድነው ማዕረግ? እኔ የክርስቲያን ዲያቆናቶችን ማስተማር ማዕረግ ነው ያለው። ማዕረግ ምንድነው? በሱ ነው ማዕረግ የያዝኩት። መምህር እባላለሁ። የክርስቲያኖች የዲያቆኖችና የቀሳውስቶች የመነኩሴዎች አስተማሪ መምህር። ጥያቄ ኡስታዝ ነው ዑላማ ነው? ዑላማ ነው ኡስታዝ ነው የምትባል? ኡስታዝ ያው የነሱ የክርስቲያኖች የዲያቆናቶች ኡስታዝ ማለት ነው። ጥያቄህ ምንድነው? ወይንስ ልጠይቅህ? ምረጥ። ልጠይቅህ? ጠይቅሽ። ወሃቢይና አይደለም? ወሃቢ ምንድነው? አታውቅም? ወላሂ አታውቅም። ምንድነው ወሃቢ? ምያለሁ እኛ አያውቅም። አሁን 3 ቀን ጾማለሁ ከተሳሳትኩ። ወሃቢ ምንድነው? ወሃቢ የሰላም አንዱ ፓርት ማስረጃ ነው። ክፈት ምንለው ከፍለ አሁን ለተናገርከው የእስልምናው አንድ ፓርት ነው ወሃቢ የሚለውን ማስረጃ ከቁርአን ከሐዲስ ክፈት። ያው የለም በእናንተ ወሃቢ የሚባል የለም። ክፈት ማስረጃውን። ቆይ ያላ እንደምን ማስረጃ ያለው እናንተ ናችሁ የምትነግሩን። እኛ ሳልሆን ቀዳዳ ዲያቆኖቻቸው ናቸው እንደዛ የሚሏችሁ። አሁን ማስረጃ ያለው ነገር እንደሚነግሯቸው ብዙ ጊዜ ነግሬያችሁ ነበር አይደለ? ዲያቆኖቻቸው ይቀደዳሉ 24 ሰዓት ወሃቢያ እንደዚህ ምናምን። ግን አንድ ማስረጃ እስኪያሳየን ብሎ የሚጠይቅ ተማሪ እንደሌለ ስለሚያውቁ ይቀደዳሉ። ላይቭ ከፍተው ስድብ ሳይሆን እውነታ ነው እየተናገርኩኝ ያለሁት። እኛ ስንናገር ስድብ አትበሉ። እኔ እውነታ እንደሆነ እያረጋገጥኩልህ ነው። አሁን ለተናገርከው ማስረጃ ክፈት ብለህ መክፈት የማትችለውን ነገር ነው ዝም ብሎ ጭንቅላታቸውን የሚሞላቸው። ወቻላረ አይ ምልህ ግን ጾመኛ ነህ አይደለ? አሁን አፈጠርኩኝ። ጾመኛ አይደለም። ካፈጠር በኋላ ስለዚህ እንደፈለክ መሳደብ ኃጢአት መስራት ትችላለህ ማለት ነው። ስድቡ ምንድነው የተናገርኩት? ድጋሚ ስድቡ ቀዳዳ የሚለው ስድብ አይደለም፣ እውነታ ነው እንጂ ያለ ነገር ነው። እኔ ደንቆሮ ብለህ ስድብ ነው አይደለም? ይሄ በጣም ስድብ ነው እንጂ ኢየሱስ ክርስቶስ ተሳዳቢ ነው ማለት ነው። ደንቆሮ እያለ ሰዎችን ይናገር ነበር። እስኪ ያለበትን መጽሐፍ እስኪ አምጣው። አውጣው እና ላወጣልህ ነው። ያው እኔ ከራሴ ብቻ አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቀን ነው። አውጣው በማስረጃ እንጂ ያለ ማስረጃ አልናገርም። ነው ቆይ ላወጣልህ ነው። ያው አውጣው እስኪ እኮ ላወጣ ነው። መረጋጋት 1 ሰከንድ ብቻ ነው። አፈጠርኩ አንዴ። እሺ ሉቃስ 11:40 እሺ ያውና ኢየሱስ ክርስቶስ ምን አለ? እስኪ አንብባትችን ቁጥር ምንድነው ማዕረግ? እኔ የክርስቲያን ዲያቆናቶችን ማስተማር ማዕረግ ነው ያለው። ማዕረግ ምንድነው? በሱ ነው ማዕረግ የያዝኩት። መምህር እባላለሁ። የክርስቲያኖች የዲያቆኖችና የቀሳውስቶች የመነኩሴዎች አስተማሪ መምህር። ጥያቄ ኡስታዝ ነው ዑላማ ነው? ዑላማ ነው ኡስታዝ ነው የምትባል? ኡስታዝ ያው የነሱ የክርስቲያኖች የዲያቆናቶች ኡስታዝ ማለት ነው። ጥያቄህ ምንድነው? ወይንስ ልጠይቅህ? ምረጥ። ልጠይቅህ? ጠይቅሽ። ወሃቢይና አይደለም? ወሃቢ ምንድነው? አታውቅም? ወላሂ አታውቅም። ምንድነው ወሃቢ? ምያለሁ እኛ አያውቅም። አሁን 3 ቀን ጾማለሁ ከተሳሳትኩ። ወሃቢ ምንድነው? ወሃቢ የሰላም አንዱ ፓርት ማስረጃ ነው። ክፈት ምንለው ከፍለ አሁን ለተናገርከው የእስልምናው አንድ ፓርት ነው ወሃቢ የሚለውን ማስረጃ ከቁርአን ከሐዲስ ክፈት። ያው የለም በእናንተ ወሃቢ የሚባል የለም። ክፈት ማስረጃውን። ቆይ ያላ እንደምን ማስረጃ ያለው እናንተ ናችሁ የምትነግሩን። እኛ ሳልሆን ቀዳዳ ዲያቆኖቻቸው ናቸው እንደዛ የሚሏችሁ። አሁን ማስረጃ ያለው ነገር እንደሚነግሯቸው ብዙ ጊዜ ነግሬያችሁ ነበር አይደለ? ዲያቆኖቻቸው ይቀደዳሉ 24 ሰዓት ወሃቢያ እንደዚህ ምናምን። ግን አንድ ማስረጃ እስኪያሳየን ብሎ የሚጠይቅ ተማሪ እንደሌለ ስለሚያውቁ ይቀደዳሉ። ላይቭ ከፍተው ስድብ ሳይሆን እውነታ ነው እየተናገርኩኝ ያለሁት። እኛ ስንናገር ስድብ አትበሉ። እኔ እውነታ እንደሆነ እያረጋገጥኩልህ ነው። አሁን ለተናገርከው ማስረጃ ክፈት ብለህ መክፈት የማትችለውን ነገር ነው ዝም ብሎ ጭንቅላታቸውን የሚሞላቸው። ይወቻላ አይደል? አይ ምልህ ግን ጾመኛ ነህ አይደለ? አሁን አፈጠርኩኝ። ጾመኛ አይደለም።
ካፈጠርህ በኋላ ስለዚህ እንደፈለክ መሳደብ ኃጢአት መስራት ትችላለህ ማለት ነው። ስድቡ ምንድነው የተናገርኩት? ድገመው። ስድቡ ቀዳዳ የሚለው ስድብ አይደለም፣ እውነታ ነው እንጂ ያለ ነገር ነው። እኔ ደንቆሮ ብለህ ስድብ ነው አይደለም? ይሄ በጣም ስድብ ነው እንጂ ኢየሱስ ክርስቶስ ተሳዳቢ ነው ማለት ነው። ደንቆሮ እያለ ሰዎችን ይናገር ነበር። እስኪ ያለበትን መጽሐፍ እስኪ አምጣው። እና ላወጣልህ ነው። ያው እኔ ከራሴ ብቻ አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቀን አውጣው በማስረጃ እንጂ ያለ ማስረጃ አልናገርም። እና ቆይ ላወጣልህ ነው። ያው አውጣው እስኪ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ክርስቲያኖች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ በደንብ ማለት ነው። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በደንብ አድርጋችሁ ሪፖስት እያደረጋችሁ ለማላው ሰው አድርሱልን ማለት ነው። ነገ ማታ ከምሽቱ 3 ሰዓት ላይ ከሆስት ኢምራን ሁሱና እፎይና ክርስቲያን የሚገርም ዲቤት ይኖራል ማለት ነው። ማንኛችሁም አትቀሩም። ምክንያቱም ሰሞኑን የተመቻቸው ነገር አንድ ነገር ቢኖር ምንድነው ከተባለ ሁሱና እፎይ ብቻ አድርገው ነበር ያሰቡት። ምክንያቱም ኢምራን መሀል ላይ የሚገባ ከሆነ ድብልቅልቃቸው እንደሚወጣ ስለሚያውቁ ሁሉም ፖለቲካ እየሰሩ ያሉት ወይም ደግሞ ክርስቲያኖች የሚያውቁት ነገር እፎይና ሁሱ ብቻ ነበረ። እፎይና ሁሱ ከዛ ክርስቲያንና ኢምራንም ተጨምሮበት 2-2 ሆኗል ማለት ነው ውይይቱ። ነገ ማታ 3 ሰዓት ላይ እንዲሁም ዛሬ ላይ እነ ሁሱ ላይቭ ላይ ነበሩ። ከተመቻቸው የምንም ቀጠሮ መያዝ የለም አሁኑኑ ይምጣ በማለት ሄዳችሁ ንገሩ ሲባል ሄደን ደግሞ ልነግርላችሁ በኔ ቤት እየነገርኩት እያለ እንደምታዩት ብሎክ ማነው ሚዩት አደረጉኝ ማለት ነው እንዳንጽፍ። ምክንያቱም ወገኖቻችን አልተዘጋጁም ለዛሬ አልተዘጋጀንም ነገ ይሁንልን በማለት ፖለቲካ ሰሩ ማለት ነው። ነገ ምናምን አሉ። እስቲ ነገ እናያለን። አላህ የነገ ሰው ይበለንና ይሄን ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ ለሁሉም ሰው ይደረስ። የዓለም ጦርነት በሉ። ምክንያቱም በዚህ በንጽጽር ዓለም ላይ በቲክቶክ መንደር ላይ በክርስቲያኖችም በኩል ሆነ በእስልምና በሙስሊሞች በኩል ያለው ታዋቂ ኡስታዞችና ያው ወንድሞች ገርም ደርቢ በሉት። በቃ የሚገርም ውይይት ነው። እንዳጠፉ ሁላችሁም ማለት ነው። ሁላችሁም መጥፋት የሌለባችሁ ከሆስት ነው ተብሏል። እንግዲህ እነሱ ገለልተኛ ቤት ምናምን አድርገው ነው የሚያስቡት። ከሆስትም ሊሆን ይችላል ወይም ደግሞ እሷ ጋር ሊሆን ይችላል። ነገ 3 ሰዓት ከምሽቱ ተብሏል። እንግዲህ ማንኛችሁም ሰዎች እንዳትቀሩ። እኔ ጋር ያለው መረጃ ከሆስት ይሁን ያቺ ጃኒ ቤት እሱን አላጣራውም። አላህ አለም ግን ከሆስት እንደሆነ ነው እየተነገረ ያለው። ከሆስት ቢሆን ነው ለውይይቱም አሪፍ የሚሆነው። 4 ስለሆነ ችግር የለውም። 4ቱም ተገናኝተው ከሆስት የሚገርም ውይይት ይሆናል ማለት ነው። መሀላቸው ያው አንድ ሰው ገብቶ እንትን ይችላል። ያው ሆስት ላይም ሰው ማስገባት ስለሚችል እዛ ላይ ሆኖ ዳኛ መያዝም ይችላሉ። እንግዲህ ነገ ታያላችሁ የትኛው እምነት ትክክለኛና መረጃ ያለው እንደሆነ። እንዲሁም ደግሞ የቶቹ ተሳዳቢና እውቀት አልባ ዝም ብለው ተራ ወይም ደግሞ ዝም ብለው አዋቂዎች ሳይሆኑ ተሳዳቢዎች እንደሆኑ ነገ የምትመለከቱት ይሆናል ማለት ነው። ይህን ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ አድርሱልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።